ሰበር ዜና ያከበረንን አክብረን የመረጠንን ሰርተን ከሆነ ሁላችንም አሸናፊ እንሆናለን ሲሉ ገለጹ። አብይ አህመድ በሰባተኛው ጠቅላላ ምርጫ በትውልድ ቀያቸው በሻሻ ድምጻቸውን ከሰጡ በኋላ ለመገናኛ ብዙሃን መግለጫ ሰጥተዋል። ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ ከማለዳ ጀምሮ በከፍተኛ ተሳትፎ በምርጫው እየተሳተፈ መሆኑን ገልጸው ይህም ሕዝቡ የሚፈልገውን ለመምረጥ እንደሚችል የሚያሳይ መሆኑን ተናግረዋል። ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው ያሉት ጠቅላይ ሚኒስትሩ በሕዝቡ የተመረጡ አመራሮች በታማኝነት በንጹህ ልብና በቁርጠኝነት ሕዝቡን ማገልገል እንዳለባቸው አሳስበዋል። እንዲሁም በምርጫው ያሸነፉ አካላት በኃላፊነት ማገልገል እንዳለባቸው፣ ያልተመረጡ ወገኖች ደግሞ ውጤቱን በጸጋ መቀበል እንደሚገባ ጠቁመዋል። ያከበረንን አክብረን የመረጠንን ሰርተንለት ከሆነ ሁላችንም አሸናፊዎች እንሆናለን ሲሉ መልእክታቸውን አስተላልፈዋል። እርሶስ ይህ ምርጫ ለኢትዮጵያ ሰላምና ዲሞክራሲያዊ ስርዓትን ለመገንባት አስቻይ ይሆናል? የኢትዮጵያ የፖለቲካ ምስቅልቅሎች መፍቻስ ይሆናል ብለው ያስባሉ? ኮሜንት ላይ ሀሳቦትን ያጋሩን። መልካም ዕድል።